የጉራጌ ህዝብ አጥቶ አይደለም የሚናገርለት ሰው ስለሌለ ነው። እኔ ነኝ ብሎ ጉራጌ ነኝ ብሎ የማይወጣ ህብረተሰብ ነው። ይሄ ነው የሚያናደደኝ ነገር ነው። ምክንያቱም ስንት ህዝብ ስንት ምሁር ያለው ህብረተሰብ አንድ ቀንም ጉራጌ ነኝ አይልም። ምክንያቱም ከኢትዮጵያዊነቱን የሚወስድበት ራሴንም ጭምር ማለት ነው። እኔ አሁን ነው ጉራጌ ነኝ ብዬ የወጣሁት። ምክንያቱም ኢትዮጵያዊነቴን ይወስድብኛል ብዬ ስለማስብ። ሌላው አማራ ነኝ ሲል ስንናደድ፣ ኦሮሞ ነኝ ሲል ሲናደድ፣ ትግራይ ነኝ ሲል ስንናደድ ነው የኖርነው። ምክንያቱም ተው ኢትዮጵያዊነትን አትሸርሽሩብን። እነሱ ባንክ ሲከፍቱ እነሱ እንትን ሲያደርጉ ልክ ጉራጌ ግን ጭራሽ ሚዲያ ላይ እንኳን እድል የተከለከለ ህብረተሰብ ነው። ይሄን ልንቀበል አንችልም። this is ridiculous አክሴፕት ልናደርግም አንችልም። ምክንያቱም የጉራጌ ህዝብ እውነተኛ ከተኛህበት ተነሳ፣ እንቅልፍን ንቃና ከህዝብ ጋራ ተቀላቀል። እኛ የጉራጌ እንኳን ጓደኛ የለኝም እውነት ለመናገር ቢኮዝ አዲስ አበባ ተወልደን ያደግን ህብረተሰቦች ስለ ዘር ልናስብ አንችልም። ምክንያቱም ያደግንበት ያስተማረን ህብረተሰብ ኢትዮጵያዊነትን ነው ያስተማረን። ማንኛውን ጉራጌ ህብረተሰብ ብትጠይቅ ይሄን ነው። እዚህ ጋር ግን የማይሆን ንግግር ለመናገር ለመስማትም እኛ ፈቃደኞች አይደለንም። ምክንያቱም የጉራጌ ህዝብ ክልል ያስፈልገዋል፣ አሁንም ያስፈልገዋል። ደግመን ነው የምንናገረው፣ እንጠይቃለን በትክክል። እኔ ጭራሽ በዚህ አጋጣሚ ልነግራችሁ የምፈልገው ነገር ይሄ ሰሞን ጽሁፎች እየጻፍኩ ነው። ምክንያቱም የጉራጌ ህዝብ ምን አለው የሚለው በጣም የገረመኝ ራሴ የማላቀው ነገር ኢቭን እናትና አባቴ የመጡት ከሙሁር አካባቢ ሆኖ ሙሁር አክሊል አካባቢ ሆኖ የማላቀው አንድ ቤተክርስቲያን አለ ሙሁር ኢየሱስ ገዳም የሚባል በጣም ለቱሪዝም አትራክሽን በጣም ፎሪን ካረንሲ ሊያስገባ የሚችል ቦታ መንገድ የለውም። 60 ኪሎ ሜትር ተበድሎ ያለ ህብረተሰብ ነው። ወልቂጤና ውሃ የለም፣ እጅን የምትታጠብበት ውሃ የለም። እንዴ ይሄ የሚያሳየው እኮ ምሁራኑ እውቀት ያለው ሰው ወጥቶ ስለማይናገርለት ነው። ለምን ፈሪ ህዝብ ነው ደግሞ እውነት ለመናገር ምንድነው የሚያስፈራቸው? ጉራጌ መባል ኢትዮጵያዊነቱ ማን ነው የሚከለክለው? ኢትዮጵያዊ ከማንም በላይ ኢትዮጵያውያኖች ነን። ለኢትዮጵያ የቆምነን ዓለም ላይ የሪፕሬዘንት ያደረግናት ሰዎች ነን። ማንም ሰው ሊነግረን አይገባም ስለ ኢትዮጵያዊነት። ስለዚህ መንግስት ራሱ አርፎ ይቀመጥና ክላስተር ምናምን ብሎ የጀመረው ራሱ ነው። ያን ደግሞ በድምጽ ብልጫ የጉራጌ ህዝብ ለመጀመሪያ ጊዜ በኢትዮጵያ ታሪክ ታይቶ አይታወቅም እንደዚህ አይነት ነገር። እውነት ለመናገር በኢትዮጵያ ታሪክ የጉራጌ ህዝብ ነው ለመጀመሪያ ጊዜ ፖለቲከኞችን ሴረኛ አካሄዳቸውን ሰብሮ ያሳየው። በዚህ አጋጣሚ ብልጽግናን ላመሰግን እፈልጋለሁ። ምክንያቱም የብልጽግና ተወካዮች ናቸው ኢቭን ይሄንን ነገር ሰርተው ለህዝብ ያሳዩት። ስለዚህ እኔ በዚህ አጋጣሚ ልናገር እንፈልግ በተለይ ሴት እህቶቻችንን አክብረው በተለይ አፈ ጉባኤዋ ሪሊ መከበር አለባት። እሷን እዛ ጋር ማደናገርም አያስፈልግም። በወታደር በኮማንድ ፖስት እነሱን አጅባ አይደለም ድምጽ ለመናገር የምትወስዳቸው። ምን ማለት ነው ይሄ? this is ridiculous። ስለዚህ እኔ ወንድም ለማመድ ሰጣለሁ። ያስተዋሉ ቢናገሩ ጥሩ ናቸው የሚናገሩት ሰዎች። አመሰግናለሁ። ቅድም